እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ። አዲስ አበባ ሸብረባለች ምድር፣ ሸብረባለች ምድር፣ ሆሆ አዲስ ስታምር አዲስ አበባ ስሟን መሰለች፣ አማረች፣ አበበች። አዲስ አበባ የዲፕሎማቲኮች የአምባሳደሮች ምቹ መኖሪያ። አዲስ አበባ ወንዞቿን አክማለች፣ የእግረኛ መንገዷን አስፍታለች፣ የሳይክል መንገድ ጀምራለች። ለነዋሪዎቿ የተስማማች ጤና፣ ፍቅር፣ ሰላም እምር ቁንጅት ያለች አዲስ አበባ ተሞሽራለች፣ ተንቆጥቁጣለች። አዲስ አበባ አምራ ትቀጥላለች። ሸብረብ ይወዳል ቤቱ፣ ሸብረብ ይወዳል ቤቱ። ኦሆ አዲስ አበባ። ሊፋቱ የደረሱ ሰዎች በምን ምክንያት ትተው ቀድመዋል? አንተ ጨርሰን ነካ የነካ ሰው ይልሰል። እሺ ድጋምልኝ። እሺ ድጋምልኝ። ሊፋቱ የደረሱ ሰዎች በምን ምክንያት ሊፋቱ ይችላሉ? ከቤት ጀምሮ ነው እንዲህ ብሎ የመጣው ማለት ነው እኮ ይሄ አንተ ለምታስጀምረው ጥሩ እየተለማመደ አንዴ ለማመድ ነው ያየው ልጅ። እስቲ አንዱ ለሰ አየ በላ መልሳ ለዛ ነው ደንቡ። አንቺ ቀጥሎ አንቺ ነሽ። ሊፋቱ የደረሱ ሰዎች በምን ምክንያት ስል ነው የጀመራችሁ? እሺ ምን አለ? ዲያብሊስ እስከ መጨረሻው ማለት ምንክታላ እኮ ሊፋቱ የደረሱ ሰዎች በምን ምክንያት ኒኮ ስራዬን አቀለላችሁ። እሺ በላ ጨርስልኝ። አልጨር እንዴ ጨርስልኝ። እንዴ ጨረስ እንዴ እጅግ በጣም የሚያሳዝን ዜና ተሰምቷል። የምንወደውና ለሁላችን የሳንቅ ምንጭ የሆነው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። አርቲስት ነጻነት ወርቅነህ ሆስፒታል እንደደረሰ ድንገት ህይወቱ እንዳለፈ ነው የተነገረው። ነፍስ ይማር እያልኩኝ ለቤተሰቡና ለአድናቂዎቹ መጽናናትን እመኛለሁ።